ያው አይዞ ለወጣ ነው እየሰማሽ ተረጋጊ ተረጋ ተወዳጇ ሙዚቀኛ ማህሌት ገብረ ጊዮርጊስ ያጋጠማትን ነገር ተናገረች እሱንም እናያለን ሴቶች ሁሌ ብራ ያረጋችሁ መጨነቅ ከሰለቻችሁ ይኸውልሽ አሁን አውሪ የሚያው ሰዎች ስላሉ ቪዲዮውን አይተው የሚያቆሽ ካሉ እኔ አቃታለሁ ብለ ይደውሉልኛል እሺ ተሻለ አማራጭ አምጥተንላችኋል ኒፕል ከቨር ነው ብራችሁን ሳታረጉ ኒፕላችሁ ላይ ብቻ በመለጠፍ ቲሸርት ሹራብ ቀሚስ ጋር ማሽ ማድረግ ይችላል እንዲሁም ምንም አይነት ኮምፈርት የማይነሳና ስትለጥፉትም ሆነ ስትልጡ ምንም አይነት ህመም የሌለው እጅግ በጣም ሃይ ኳሊቲ ነው እንዳልኳችሁ ብራ ስታረጉ የምትጨነቁ ወይ ምቾት የሚነሳችሁ ኦር ቱታ ስትለብሱ ቀሚስ ስትለብሱ ውበቱን እንዳይቀንሰው ኒፕል ከቨር ብቻ በመጠቀም ውበቱን መጨመር ትችላላችሁ ወይ እንዴት ነህ አለው ደህና Hello. Small on the show. Hundred and a song is a oof, I'm on the same. ማን ነው በቃ መጣውኝ ስሚማ ፖሊስ ነው ውስጥ ያለው አይደለም ስሚ እቺኛው እኔ ቤት ነኝ 27 ደቂቃ ይላል ይሄው እየመጣው ነው ዝም በይ ያቺኛው ፖሊስ አለ የለም ስፒከር ላይ አርጊው ስፒከር ላይ ነው ምኑ ይድግል ባብ ስፒከር ላይ አርጊ አይኔ ሲልስጋ ይሰማል ወደ ደጅ ድምጼ ምነው በያንቺ ላ መጣ ቁርብ ላይ ያላችሁ በቴለፍ እየመጣው ነው እየተሰበረ ነው ሾርታቶ ነው ይደርስ እናታች እማቺ ሰፈርሽን ተናገሪ ቅርብ ያለ ሰው ቀድሞ እንዲደርስ ሰፈርሽን ተናገሪ አልታውን ሰፈር የት ነበር አልታውን ወይ ሙኒቷል ለነይሳቅ ደውሉላችሁና ነይሳቅ ይደውሉ ለሴት ነይሳቅንም ደውሉ አልታውን ወይስ የቁጥር መስተገኘ ኖ አልታውን እሱ ለፖሊስ ይደውሉ ዜጋችን እንደዚህ ብላለች አልታውን የቤት ቁጥር እንደዚህ ብሎ እየተሰበረ ነው ምን ሊባል ነው ታሪ ሺ ቁጥር ቶሎ እየተሰበረ ነው በሬ እየተሰበረ ነው ካለ ጩሂ ሰው እንዲመጣ ያው አይዞ ለወጣ ነው እየሰማሽ ተረጋጊ ጆለ ለይሳቅ ደውሉለት እስኪ እያመጣው ነው እሺ ይደውላሉ እግዚአብሔርን እንዳትመችላት እያመጣው ነው አንቺ ዝም በይ ተረጋጊ በሩ ላይ የሆነ ነገር አስደግፊ ወይስ እየደወሉ ነው እነ ሳራ መሲ ወይ እየደወሉ ነው ልጁ ኮመንት እየደወሉ ስሜ በሩን አስደግፊው በሆነ ነገር በሆነ ነገር አስደግፊው እንደምንም ብለሽ አድርጊ በወንበር ምናምን ካገኘሽ ቁሂ በድምጽ ነው አይተሻል አው ይሄው ልጆቹ ይሄ ሞኒት እየመጣች ነው ተረጋጊ ለሷ ናት አንድ ሰው ወደኔ መግባት አለበት ጩሂ ደርሰዋል ፖሊስም ደጅ አለ ተብለሻል ጩሂ በቃ ወየ ጩሂ በቃ እናንተ ደግሞ ዝም በሏል ነው ሚዩት አድርጋችሁ በስመ አብ ወወልድ ወመንፈስ ቅዱስ ተመስገን
ነፍሴ ባፌ ልትወጣ ነው። ውስጥ ይዘዋት ገቡ። ከዛ ገብቼ እሷ ህጉን ስለማታውቅ ምርመራም እንዲደረግላት ተደብድባለች። ምግብም ከነጋ አልበላችም ስለው ምርመራም እኛ እንወስዳታለን፣ ምግብም እንሰጣታለን። ጠዋት ከምርመራ በኋላ ነው እንትን ማለት ምንም ነገር ማድረግ የምንችለው። እንደገና ደግሞ እንትን ልስጣቸው አይዲ ልስጥና ልውሰዳትና ጠዋትን ይላምጣት ስል አይዲያ የለም ልትከፊ እንትን ምንድነው ዋስ ልትወኛት አትችይም። ይሄ ወጣለች። እሺ ጋይስ መሪው ግን እንዳይዘጋባት መሪ እንዳታሳይ ማለት አሁን ይሰማል። አሁን ትራንስሌሽን ተቀብያለሁኝ። ራሴ ነኝ የከነሳልኩት። ፓስፖርት ተቀብያለሁ። እየሄድን ያለነው የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው። ከዛ እቤት ገብተን ሄደን እንተኛለን። ነገ እንገናኛለን። ከልቤ ነው አመሰግነው። ጌታን ዘመናችሁ ይባረክ። በእውነት ለምን በእውነት ትለያላችሁ። አይዞሽ እሺ እናት። እሺ አሜን አሜን። በአምላካችሁ አሜን። በደንብ ፎቶ አንሱን። እንደዚህ በጣም ደስ ብሎኛል። እውነት የኔ ምርቃት ደረሰ። ይኸውልሽ አሁን አውሪ የሚያው ሰዎች ስላሉ ቪዲዮውን አይተው የሚያቆሽ ካሉ እኔ አውቃታለሁ ብለ ይደውሉልኛል። እሺ ስልክ ቁጥሬንም አንድ ላይ ለቀዋለሁ። እሺ ምንድነው አሁን ስምሽ ማን ነው? ስምሽንም አታውቂ፣ የምትሰሪበትንም ቦታ አታውቂ። ባልሽን ብቻ ነው በቃ የምታውቂው። እባካችሁ ስለ ፈጣሪ ብላችሁ ይሄውና ባለቤቷ ይሄንን ፎቶ ብቻ ነው ይዘው የወጣችሁ። የትም መንገድ ወድቃ ሰውዬ ሱፐርማርኬት ሄዶ ሲመጣ እንዳጋጣሚ አግኝቶት ነው። እና በፈጠራችሁ ሙስሊሞች በአላህ ክርስቲያኖች ደግሞ በእግዚአብሔር ይሁንባችሁ፣ ድረሱላት። እህታችን ኢትዮጵያዊ ናት። የምር በጣም ነው የሚያሳዝነው በዚህ እድሜዋ እንደዚህ መሆኗ ያሳዝናል። እና አላውቅም ብቻ ምን እንደምን ግን እባካችሁ በአላህ በፈጣሪ ይሁንባችሁ ይሄንን ቪዲዮ ሼር እያደረጋችሁ ለቤተሰቦቿ አድርሱ። አሁን ሻው ራሱ ስጃት ምስቃይ ሌላት ነው ምንም ትረጋጋልኝ አልቻለችም። እስኪ አሁን የሚበላ ምናምን ለማብላት እየሞከርኩኝ ነው። እና እባካችሁ በቃ እንዴት ብዬ እንደምለምናችሁ አላውቅም። እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም። እና በአላህ ቤተሰቧን አፋልጉላት። በጣም ነው የምታሳዝነው። እቺ የመሰለች እንደዚህ ሆነ። ለመሆኑም ሰውዬው ጥሩ ሆነ ነው ከመንገድ አንስቶ ያመጣልኝ። ግን አላውቅም የወጣችበትን ቤት አላውቅም፣ ከየት እንደወጣች ራሱ አላውቅም። ያው አሁን ገና አምጥቻት አጣጥቤያት ይሄን ነገር እንትን ያልኩት ምናልባት ማምሻዋን ሆነ መዳም ይገኝ ከሆነ ብዬ እና እባካችሁ የምታውቀው ካላችሁ ማማ እኔ ነኝሽ ምንድን ነው የምትያቸውሽ? የራሷን ማታውቅም ስሟን አታውቅም። የት ነሽ ምንድነሽ አታውቅም። ራሷን ስታለች ግን በቃ አንድ ኢትዮጵያዊ ናት። አዘለም አቀፈም ያው ተሸከመ ነው ኢትዮጵያዊ ናት። ስለዚህ በፈጣሪ ሆነባችሁ እርዱኝና መለና ሲዛት ትግርኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሏ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግርኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ታዋቂዋን የትግርኛ ሙዚቃ አቀንቃኝ ማህሌት ገብረ ጊዮርጊስን የጤና ሁኔታ እየተመለከቱ የተለያዩ መረጃዎች እየተሰራጩ ይገኛሉ። ይህንም ተከትሎ በትናንትናው ዕለት ድምፃዊቷ የጤና ሁኔታዋን በተመለከተ ምላሽ ሰጥታለች። በርካቶች ወዳጆቼ እንዲሁም አድናቂዎቼ በውስጥ መስመርና በቴክስት የጤናዬን ሁኔታ በተመለከተ እየጠየቃችሁኝ ነው። ለዚህ ደግሞ ትልቅ አክብሮትና ምስጋና አለ ብላለች ድምፃዊት ማህሌት ገብረ ጊዮርጊስ። በአሁኑ ሰዓት ከፈጣሪ ጋር ሁሉም ነገር በመልካም ሁኔታ ላይ ይገኛል። ጤናዬም እየተስተካከለ ነው። ለዚህ ደግሞ ፈጣሪን አመሰግናለሁ ብላለች። ለተጨነቃችሁልኝ ወዳጆቼ ምስጋና ይድረሳችሁ ያለችው ድምፃዊቷም ነገር ግን በተለያዩ የፌክ አካውንቶችና እንዲሁም በቲክቶክ ማህበራዊ ድረገጾች የተሰራጩት መረጃዎች የቆዩና የአሁን እሷነቷን የማይገልጹ ስለመሆናቸውም ገልጻል።